እግዚአብሔር ይስጥልኝ በጣም ነው የማመሰግነው ፈጣሪ እና አንዱን ለመጠየቅ አግዞን ያው የስትሮክ አይደል እንደዚህ ብሎ ገባ ትንሽ የስትሮክ ሲያዝ እንደዚህ አይደለም ያደርጋል አንተን ለመጠየቅ እንዲህ ብሎ ገባ ለምን ኦሬዲ ህመምተኛ ነው ብለው ጥበቃዎቹ እንዲያሳልፉት ከገባ በኋላ አይዞህ እኔም ቀና እያልኩ ነው ስለው አይ አንተን ለጠይቅ ብዙ ሰው ያው ስለማይገባ ስለነበረ ይሄ ሲስተም ነው የተጠቀመው አንደኛው ሱፍ ነው ምንድነው ለብሶ እሱም ማርኩ እንደው ለሚዲያ ምን ከሆነ እኔ እንጃ ገባና ቤት ሲመጣ ባለቤቴ ያው ብዙ ሚዲያ ላይ ሩቅ ነች መሰለኝ እንደኔ ቴሌቪዥኑም እንደሚሰራ እኔ እንጃ እና አንዱ ሱፍ አርጎ መጣ ዘፋኝ ነው ብላ አስገባቸው ከገባ በኋላ እግሬ ላይ ወደቀ ትንሽ በዚህኛው በኩል ያለው ይሸልል የለ እግሬ በሚሰማው በኩል ወደቀ አልኩ አልገባኝማ ምንድነው ምናምን ስለው አይ እንዳንተው ነው የሚያመኝ አሳከመኛል ስለዚህ ለሱም እንግዲህ በቀጣይ ህክምናውን እንዲያገኝ ቃል ገብቶለታል እኔም ቃል ገብቻለሁ እኔም ህዝቡም እያሳከመኝ ስለሆነ እንጠራዋለን ጨከን ብዬ ከኔ መድኃኒት ሰጠው ተየዳይና ስለዚህ ያው ህዝቡ ያሳከማል ችግር የለም እናትና ልጅ አይለያዩም የቁልፍ መያዣውም ደግሞ እመቤቴ ልጇን አቅፋ ነው በቃ ከእጅ እንዳትለየው ማርቆስ እግዚአብሔር አምላክ የተመሰገነ ይሁን